አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ድና የተከበራችሁ የፖዚቲቭ ቻናል ቤተሰቦች ከኛ ጋር ሁሉም ሰላም አልሐምዱሊላህ። በቅድሚያ ለቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። እንዲሁም የምንለቃቸው ቪዲዮዎች ከተመቻችሁ ላይክ፣ ሼር በማድረግ ለዘመድ ጓደኛ፣ ለቤተሰብ አስተላልፉላቸው። ለእናንተ ይጠቅማሉ ብዬ የማስባቸውን አዳዲስ ነገሮች እየላችሁ ቀርባለሁ። በተጨማሪ ለበለጠ መረጃ ከታች ስልክ ቁጥር አስቀምጥላችኋለሁ። በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በውስጥ መስመር ልታናግሩኝ ትችላላችሁ። አድራሻ ወደ ኮምቦልቻ ነን። ያላችሁበት ሆናችሁ ማዘዝ ትችላላችሁ። ባላችሁበት እናደርሳለን። ዛሬ እንግዲህ ቀጥታ ወደ ቪዲዮ ስገባ ይዤላችሁ የቀረብኩት ያው የራሴን ቤት ነው ያሳመርኩት ማለት ነው። ለኢድ እንግዲህ ለደንበኞች አዳዲስ ነገሮችን ሳሳይ ለምን ለራሴ ለቤቴ ቤቴን አላስውብም ቤቴን አላሳምርም ብዬ አስቤ ነው። እና በዚሁ አጋጣሚ ደግሞ ባለቤቴ ይህን ነገር አያውቅም እና አዲስ የመጣውን የቱርክ ምንጣፍ ዛሬ አምጥቼ ነው እና ሰርፕራይዝ ያደረግኩት። አላወቀም ነበር እና በጣም ደስ ብሎታል እሱ እና እሱም ስለተደሰተ እናንተም ትደሰታላችሁ ብዬ በዚሁ አጋጣሚ ለእናንተ ላሳያችሁ የፈለግኩት ምንድን ነው፣ እዚህ ጋር ምንጣፍ ባለፈው አካባቢ ያሳይቻችኋለሁኝ። ግን ለምሳሌ አሁን ይህን ቤት እዚህ ጋር ዙሪያዋን እንደምታዩት ማለት ነው አነስ ለረጅ ሳልሆን ይህ ምንጣፍ ባለፈው ያሳየኋቸው በጣም በቂ ነው ማለት ነው። ምክንያቱም ይኸው እዚህ ጋር ከዚህ ከዳር ጀምሮ እስከዛ እስከዳር ድረስ ደግሞ ወደ ውስጥ ትንሽ ገባ ያላለው ማለት ነው። አያንስም፣ በጣም በቂ ነው። አነስ ላለች ክፍል በጣም በቂ ናት። ሲቀጥል ደግሞ እዚህ ጋር የምታዩት ድጋፉ የስፖንጅ ድጋፍ ነው ማለት ነው። ያው እኔ ለራሴ ድጋፉን ብቻ ስለፈለግኩኝ ነው። ቦንድ ታችኛውን ፍራሹን አልፈለግኩትም። ቤት እያጣብብኛል ስላሰብኩኝ ነው። እና ይሄንንም አሁን ለምሳሌ አሁን እነዚህ ቦንድድና ስፖንጅ ናቸው ማለት ነው። ሁለት አይነት ነው። እኔ ግን ድጋፍ ስለሆነ ለራሴ ስፖንጁን ያደረግኩት የሚመቸኝን ማለት ነው። እና አሁን ይሄ እዚህ ጋር እንደምታዩት የዚህ ሜትሩ በደንብ ካያችሁት ማለት ነው እንደዚህ ሁለት ኮርነር አድርጌ ነው የሰራሁት። እና ይሄ አሁን 7 ሜትር ተኩል ነው ማለት ነው የወሰደው። 7 ሜትር ተኩል ነው ተካ ያለው ቤቢ ያለው አብሮት ማለት ነው። እነዚህ አሁን ላይ እነዚህ በነገራችን ላይ ሜትር በጣም ጨምረዋል። እኔ ያው አመት አካባቢ ሆኖ ካሰራሁት፣ ግን እናንተ አሁንም ቢሆን መጅልስ እና እንደዚህ ድጋፍ ነገሮች በጣም ዋጋ እየጨመሩ ነው የሚሄዱት። እና ከለር በፈለጋችሁት ዲዛይን በፈለጋችሁት ቤታችሁን ለክታችሁ በፈለጋችሁት ሳይዝ እና ከለርና ዲዛይን እንደዚሁም ይሰራል ማለት ነው። እና እዚህ ጋር የማሳያችሁ ደግሞ ይሄ አዲስ የመጣ የቱርክ ምንጣፍ ያልኳችሁ በጣም ነው የሚያምረው ማለት ነው። በጣም ነው የሚያምረው። ለዚህ ለድጋፉ ማች አድርገዋል። ለምን እዚህ ጋር የድጋፉ እዚህ መካከል ላይ ያለው ቸኮሌት ከለሩና ጎልደኑ እዚህ ምንጣፉ ላይ ስላለ እንደዚሁም ማች አድርጋል የስቤ ነው በዚህ ያደረግኩት እና በጣም ነው የሚያምረው። እዚህ ጋር እንደምታዩት ሱፍራ ማዘጋጅቼለታለሁኝ። በዚሁ በምንጣፉ ከለር ሱፍራ አዘጋጅቼለታለሁኝ። ምንጣፉ ሳይዙ 2 በ3 ነው። ዋጋው 10 ሺህ ብር ነው ማለት ነው። ከለር በፈለጋችሁት አለ። የከለር አማራጭ ለምትፈልጉ በውስጥ መስመር አናግሩኝ፣ እልክላችኋለሁኝ። ሲቀጥል ለዚሁ ማች ይሆናል ብዬ ያሰብኳቸው ደግሞ ቤጎች ሰርቻለሁኝ። በአዲሱ ጨርቅ የሰራሁት እና በቀበቶ አድርጌ ሰርቻለሁ ቤጎች። እነዚህም ቤጎች በጣም የሚያማምሩት። ከዛ ደግሞ እነዚህን ያው ለራሴ ጣልጣል አነስ ሲሆኑ ግን በጣም ስላምበሩና ስለወደድኳቸው ነው ለእናንተ ላሳያቸው የፈለጉት። ከፈለጋችሁ ግን እነዚህም በዛዝ አዘጋጅላችኋለሁ ማለት ነው። በጣም የሚያምሩ ውስጡ ስፖንጅ ብቻ ነው። እና እዚህ ጋር ልክ እንደ ድጋፉ በሚወጋው ማለት ነው ወግቼ በራሴ ነው የሰራኋት ማለት ነው። እዚህ ጋር እንደምታዩት በጣም የምታምረው እና እንደዚህ ጣልጣል ሲደረጉ ማዕዘን ላይ በጣም ያምራሉ። ከዛ እዚህ ጋር ቴብል አለው። ይህም ቴብሉ ደግሞ ለዚሁም ማች ነው፣ ከምንጣፉ ጋር ማች ነው ባለፍለወሩ። ይህ ቴብል ደግሞ አሁን ላይ 6000 ብር ነው ዋጋው ማለት ነው። አሁን ላይ ቴብል 6000 ብር ነው። ዲዛይን በፈለጋችሁት ዲዛይን ባለዋንጫው አለ። እንደገና ደግሞ ክብ ሆኖ የሆነ 3 ማዕዘን ነገር ቅርጽ ያለው አለ። እሱንም ከፈለጋችሁ እንደዛው ከለርም ዲዛይን በፈለጋችሁት መርጣችሁ 6000 ብር ነው ዋጋው፣ እነዚህ መስታወቶች ማለት ነው። እና እንግዲህ የዛሬው ቪዲዮ ይህንን ይመስላል። ባለቤቴን በዚህ መልኩ ሰርፕራይዝ አድርጌዋለሁኝ። እሱም በጣም ደስ ቦታል ወዶታል። እና እናንተም ደስ እንደሚላችሁ እርግጠኛ ነኝ። እና እናንተም ማዘዝ የምትፈልጉ ከሆነ ቤተሰቦቻችሁንም ሆነ ማንኛውንም ሰው ሰርፕራይዝ ማድረግ ለምትፈልጉ በውስጥ መስመር አናግሩኝ። የምትፈልጉትን በፈለጋችሁ ሰዓት አዘጋጅላችኋለሁ ማለት ነው። እንዲሁም ለኢድ ለቤተሰብ
ሰርፕራይዝ ማድረግ የምትፈልጉ አልባሳት ሊሆን ይችላል፣ ማንኛውንም ነገር ሊሆን ይችላል። ለምሳሌ ልብስ፣ ጫማ፣ ሽቶ ምናምን እንደዚህ አይነት ነገሮችን የምትፈልጉ ከሆነ ለቤተሰብ ሰርፕራይዝ ማድረግ የምትፈልጉ ከሆነ በውስጥ መስመር አናግሩኝ። ሰርፕራይዝ አድርግላችኋለሁ። የትም ቦታ ቢሆን አድርሼ ሰርፕራይዝ አድርጌ እመጣለሁ ማለት ነው። እና እንግዲህ ኢንሻአላህ የዛሬ ቪዲዮ ይህን ይመስላል። ከተመቻችሁ ላይክ አድርጉት። እንዲሁም ለዘመድ ጓደኛ፣ ለቤተሰብ ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው። ለበለጠ መረጃ ደግሞ ከታች ስልክ ቁጥር አስቀምጥላችኋለሁ። በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በውስጥ መስመር ታናግሩኝ ትችላላችሁ። አድራሻ ወሎ ኮምቦልቻ ነው ያለሁት። የትም ቦታ ሆናችሁ እዘዙ። እንዲሁም ከነዚህ በተጨማሪ የኤሌክትሮኒክስ እቃዎች ሊሆን ይችላል፣ አስቤዛ ሊሆን ይችላል። ማንኛዎቹንም እቃዎች ልታናግሩኝ ትችላላችሁ ማለት ነው። ስልክ ቁጥሩን እለጥፍላችኋለሁ እና ኢንሻአላህ ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።